ያለሽ ማሪ ያን ያጮህም ነበር አሁን ነው የምጮህ ከተዘረፈ በኋላ ነው የምጮህ መጀመሪያውን አጮህም ነበር ተውት ስለሱ ተውት መጀመሪያ መልካሙን ነገር ምክንያቱም ቆይተን ተነፋፍቀናል የተገናኘው ተመልካቾች ስለዚህ በመጥፎ ዜና መጀመር የለበትም በጥሩ በመልካም ዜና መጀመር አለበት ሰላም ጤና ይስጥልን ውድ የሐዲስ ዜማ ቤተሰቦች አንቺ አጀማመሩ ላይ እየጠፋብኝ ነው ማለት ነው እንዴት ነው አረ በጣም እየጠፋብን ነው ማለት ኖርማል ከዚህ በኋላ ዝም ብለን ራሱ ሰላም አደራችሁ ብለን ልንገባ እንችላለን አይደለም እንጂ እንደ ዜና አቅራቢዎች ሰላም ጤና ይስጥልን የዕለቱን ዜና እናቀርብላችኋለን እኔ አዲስ መስፍን ነኝ በላ እኔ አዲስ መስፍን ነኝ ከባልደረባዬ ቃል ኪዳን ጋር አብረን ሆነን የዕለቱን ዜና እናቀርባለን በየካቲት 19 ከሌሊቱ 10 ሰዓት ገደማ አካባቢ በቤታችን ውስጥ በጣም ከባድ ይሆን በተካሄደው አሰቃቂ የዘረፋ ወንጀል ወይኔ ተመልካቾች ወይኔ ይሄ መኪና ያው ለታያችኋለን እኔ ፀሐይ ራሱ እየቀጠቀጠኝ ነው እየሄድኩ ያለሁት ይሁን ተመልካቾች እንዴት ናችሁ እኛ በጣም ደህና ነን እግዚአብሔር ይመስገን በጣም ናፍቃችሁናል ያው ሰነፍን ይሁን አላቅም ወደ እናንተ በየጊዜው እየመጣን አይደለም ለሱ ቢቅርታ እንጠይቃለን ዛሬም ለቀጣይ ቶሎ መጣለን ብለን ቃል አንገባላችሁ ምክንያቱም ብዙ ጊዜ ቃል እየገባን እያደረግነው ስላልሆነ ዛሬ ግን ያው ለእናንተ ልናስተላልፍላችሁ ያሰብናቸው አንደኛ የጥንቃቄ መልእክቶች እዚህ አዲስ አበባ ለምትኖሩ ሁለተኛ ደግሞ ዋናው ደግሞ ያው እንግዲህ የኔ ጉዳይ ነው የኔ ጉዳይ ነው የኔን ጉዳይ ማለት የኔ የኔ ጉዳይ ነው እንግዲህ ያው ታውቂዋለሽ መቼም አይደል እንዴ የኛ ጉዳይ ነው ሁሉም ሰው ጉዳይ ነው ከተጋባን በኋላ የኔ ምናምን የሚባል ነገር የለም ኛት ሆናለች የኛ ጉዳይ ነው ትልቅ ነገር ይዘንላችሁ የመጣ ነው በመጀመሪያ እስቲ በደንብ ሰላም ቢያችሁ ማሪ እንዴት ናችሁ እግዚአብሔር ይመስገን እኔ ግን ማሪ በጣም አንቺ ናፈቁት ማለት ነው ዳዲ እስከ ዳዲ ከደጀመረሽ እስከ ዳድረስ በመጨረሻ ዳና አይ ነው በጣም ናፈቃችሁ አንድ ቀን በትክክል ኮርስ እንወስዳለን በጣም ነው የምትኮናተፈው ታውቃላችሁ መቼም ደብተር ለማለት ተመልካቾች ደብተር ነው የምትለው አስቤ በትክክል ካወራው እኔ በትክክል ነው የማወራው ምንድነው ችግሩ ያንቀለቅለኛል ችኩል በቃ ሲቸኩል ዝም ብዬ አደርጋለሁ የመጣንበት ትልቁ ጉዳይ በመጀመሪያ ያው አብይ ጾም ገብቷል እንኳን አደረሳችሁ እንደምንድነው ግን ተመልካቾች እውነት እኔም ዝም ምስል እናንተም ለምንድነው ዝም የምትሉት እንዴ መዝሙርን ምንድነው የተረከው ምናምን እንዴ አበረታቱኝ እንጂ ሰፖርት አድርጉኝ እንጂ ጠይቁኝ እንጂ ለምንድነው ዝም የምትሉኝ እንዴ እኔ ይከፋኛል በቃ ይከፋኛል እኔ ብቻዬን አልቻልኩም እኔ ብዬ አልቻልኩም እውነት መዝሙሩ እኮ ተሰርቶ እኮ ቁጭ ብሏል እኮ አልቆ እኮ ቁጭ ብሏል መለቀቅ እኮ ነው የቀረው ለእናንተ መልቀቅ ነው የቀረው እና ሰፖርት አድርጉ እንዴ መዝሙርህ ምናምን እያላችሁ ጠይቁኝ እና መዝሙሬን ልልቀቅላችሁ አዳምጡና አስተያየት ስጡኝ አይደል እንዴ እና እስቲ በእግዚአብሔር ከፈቀደ በቅርብ ጊዜ አንድ መዝሙር ለመልቀቅ አስቤያለሁ ያው ምን መሰላችሁ እኔ ችግር አለብኝ ብዙ ነገር ብቻ እንከና በዛለውና ከዛ ነገ አስተካክላለሁ ነገም አላስተካክልም ከነገ ወዲያ አስተካክላለሁ አላስተካክለው አንዴ ወይ ቪዲዮ ካልተሰራለት ቆይ እንደዚህ አይነት ነገር ካልገባበት እንደዚህ ካልጎጣበት በዚህ ካልሆነበት ትላለክ እንደውም ዛሬ የሆነ የሸቱ ቪዲዮ ላይ ያየው ነበርና ማሪ አንዱ ስንፍናችንን ማስወገጃ መንገድ ብሎ ሁለተኛው መንገድ መሰለኝ ይሄኛ የሆነ ነገር ሐሳብ ማድረግ ካለብሽ ማለት ነው ጭንቅላትሽ ላይ የሚመጡ ጥያቄዎች ምናምን ነገር መስማት የለብሽም ወዲያው 1 2 3 በቃ ቻው ሄድት አሁን ለምሳሌ ጸሎት ከነሳም ከሆነ ብድግ 1 2 3 ብድግ ሌላ ይሄ ማሰብ ቆይ እንትን ሊያደርገኝ ነው እንደዚህ ነው የሚል ነገር አያስፈልግም ማለት እውነት በጣም የምቀበለው አይዲያ ነው ጊዜ ይስጥ ማን ነው ግን የሚያበዛው እንደዚህ አይነት ነገር ሁለታችን አረኔ ይብሳለሁ ስማምን ይብሳለሁ በጣም ይብሳለሁ እንደ እግዚአብሔር ቸርነት ነው እንጂ እዚህ ደረስነው እንደኛ ስንፍናማ ከባድ ነበር ብቻ ተመልካቾች ያው ሁላችን ጋር ያለ ነገር ነው ግን እንበርታ እንጠንክር ማድረግ ያለብን ነገር አድርገን እናሳልፍ ነው የአንድ ሳምንት እድሜ ስጡን አንድ ሳምንት ማለት አያንስም ዩት ሰበብ ሲደረድር አሁንም ደግሞ ማለት ነው አንድ ሳምንት ተሰርቶ ያለቀን መዝሙር ቪዲዮ ብቻ ሰርቶ ለመልቀቅ ማለት ነው ቪዲዮ ከፈለክ ነገ ተነስታ ሂድና ተቀረጽ 1 2 3 ሂድ ተቀረጽ አስነሳው መኪናው ቻው እሺ እና እስቲ ምን አለ መሰላችሁ የመጋቢትና የካቲት ወሮች በጣም ለኔ
ከባድ ወሮች ናቸው። ብዙ ወጪ የማወጣባቸው ቀናቶች ናቸው። ለምን ብትሉ ያው የሁለቱም ልጆቼ ልደት ደግሞ ትልቁ ደግሞ የባለቤቴም ልደት የሚከበርበት ቀን ነውና ያው ጥሩነቱ ምንድነው ጾምለት መዋሉ ነው። የጾም ጊዜ መዋሉ በሽሮ መሆኑ ያው ወጪ ቀንስልኛል። ቢሆንም ግን አሁን ለሁን የምግብ ጉዳይ እንኳን ያሳስበንም። ያም ኬተሪንግ ስላለን ያም ሼፎች ስላሉ በእነሱ ቆንጆ ተደርጎ ይበሰላል። አይደል ባለፈው አስደስታችሁናል። ስለ እውነት ምን ያህል ልባችሁ ቅን እንደሆነ አይተንበታል። ብዙ ተመልካቾች አብሶ ያው ኦርቶዶክሳዊያን ያው የኪዳነ ምሕረት ዓመታዊ ክብረ በዓል አስመልክተን ለጥፈን ነበር። ብዙዎቻችሁ ለነዳያን እየመጣችሁ እኛ ጋር እየደወላችሁ አብልታችሁ በስማ በቃ ደስ አላልቅ ብሎን ሰተነው ሰው አላልቅ ብሎ ከዛ ሌላ ቤተክርስቲያን ሄደን ነው ራሱ ድጋሚ ሰጠነውና እግዚአብሔር ያክብራችሁ። በወጣ ይተካ መድኃኒዓለም ጎዶላችሁን ሁሉ ይሙላላችሁ። እናት ኪዳነ ምሕረት እንግዲህ ኑሯችሁን ታሳምርላችሁ፣ በቤታችሁ ትግባ ነው እኛ ማለት የምንችለው። እኛም ደግሞ ከበረከው ተሳታፊ እንድንሆን ስላደረጋችሁ እናመሰግናለን። ያው እድሉን መቼም ያው ቢያንስ እንደናንተም ቢሆን ፍርፋሪ በረከት ይደርሰናል። ምን መሰላችሁ የገጠመን? ቤታችን ሌባ ገብቶ ዘረፈን። ሪፖርተራችን ቃል ኪዳን ገላይ ታብራራላችሁ። ለምን እንባዬ ስለሚመጣ ለምን እንዳይኔ ብሌን ማያት ሞዳት መኪናዬ ነው ይገነጣጠሏት። ቅርጫ ራሱ እንደዚህ አይገነጣጠልም። ቅርጫ ራሱ እንደዚህ አይገነጣጠልም። አራ እየተሳቀ ይወራም ተው። አሁን የሳቁት ይሄን ቪዲዮ በሳምንቱ ነው እየሰራንላችሁ ያለ ነው። አንድ ሳምንት ፈጅቶብናል ለመረጋጋት። ምን ተፈጠረ መሰላችሁ? እኛ አዲስ አንበላም አንጠጣም በቃ ብለን አጠራቅመን የገዛነውን መኪና አንድ ሌሊት ብቻውን ገብቶ ማክስ አርጎ ደግሞ እኮ ካሜራ አለ ቪዲዮ ሙሉ መጨረሻ ላይ እናስቀምጥላችኋለን። እዚህ ጋር የተወሰነ እናሳያችኋለን። ጥፋት ደግሞ ያጠፋ ነው። አንደኛ መኪናችን ላይ አላርም አልመግጠማችን፣ አላርም የለውም ነበር። የሚገርማችሁ የመጀመሪያ መኪናዬን እንደገዛ ዲዛይሯን ወዲያው የመጀመሪያ እርምጃ የነበረው አላርም ማስገጠም ነበር። እዚህ መኪና ላይ ግን ምን እንደሆነ አላውቅም፣ ምን እንደያዘኝ አላውቅም። ኦልሞስት ይሄ መኪና ከገዛን አመት አለፈን አላርም አላስገጠምኩም ነበር። ግን ያው መቼም በቃ እቺን ቀን አትለፏት በቃ መጥቷል ተቀበሉ ተማሩበት ብሎ ሲለን ነው ይሄ ነገር የተፈጠረው። ከዛ ምንድነው የተፈጠረው? ሌሊት ላይ ነው መሰለኝ አይደል? አንቺ አሁን ያለ ወትሮሽ እንቅልፍ እምቢ ያለሽ ነበር፣ ሲያገላብጥሽ ነበር፣ እኔም ሲያገላብጠኝ ነበር። ተነሱ እያለ ምልክት እኮ ሰጥቶናል። እኛ አንተ ምልክት እኮ ለምን እንደሆነ እኮ አታውቀውም ፍቅር። አሁን ቅድም እንዳልከው ነው። ተነሱ 1 2 3 ብለን ብንነሳ ኖሮ እንደዛው ነበረ። ግን አይ ቆይ ትንሽ እንደዚህ ጭትሆን ምናምን ስል ሰውየው ጨርሶ ወጣ። እኔ አላየሁትም እውነት ማለት ምንም አይነት ድምጽ አላወጣም። በቃ ምንድነው ግራውንድ ላይ ስለሆነ መሬት ላይ ነው ያው መኪና ያለው፣ እኛ ደግሞ ያለነው G+2 ላይ ነው መኝታ ቤት ያለውና ምንም አይነት ድምጽ አይሰማም። በሩ ሲዘጋ እንኳን ውጭ የሚያወራ ሰው እንኳን አይሰማም። እኔ በጣም ከሁሉም ነገር ያነደኝ መስታወቱ መስበሬ ሳይሰብር እኮ ቁልፍ ቢለኝ ከሰጠዋለሁ ከፍቶ ይገባል፣ የሚፈልገውን ነገር ወስዶ ይወጣ ነበር። መስታወቱ መስበር አይጠበቅበትም ነበር። አንድ መስታወት እንዴት 25000 ብር ገዛለሁ? ተመልካቾች አንድ መስታወት 25000 ብር። ምንም ማድረግ አይቻልም። በጣም ከባድ ነው ተመልካቾች። ምክንያቱም አማራጭ የለም። ኑሮ በጣም ተወዷል። በጣም ኢትዮጵያ ላይ እውነት። ከዚህ በኋላ ደግሞ ያው በጣም እየተወደደ ነው የሚሄደው፣ እየባሰ ነው የሚሄደው። የሚቀንስ ነገር የለም። እግዚአብሔር የተመሰገነ ይሁን። እኔ በጣም ማመሰግነው ምንድነው እንኳን እኛ ደህና ሆነ፣ እንኳን ልጆቻችን ደህና ሆኑ፣ አሜን። እንኳን እኛ ተረፍን፣ አሜን። ዋናው እሱ ነው እንጂ ንብረት አላፊና ጠፊ ነው። እኔ የተረዳሁት ነገር ይኖር አላፊ ነው ጠፊ ነው። አለን ብላችሁ የምትተማመኑበት ነገር በደቂቃ ውስጥ ምንም ዜሮ የለም እና ምንም በዚህ ምድር ላይ የያዛችሁት ነገር የሚያስተማመን ነገር የለም። እና ፈጣሪያችንን በደንብ አድርገን ብንይዘው ነው የሚያዋጣን። በቃ ሁሉ ይሆን የሰጠን እሱ ነው፣ ያለንም እሱ ነው። እሱ ሰጠ፣ እሱ ነሳ፣ እሱ መልሶ ደግሞ ይሰጣል። ፈጣሪ ይሰጣል። ይሄንን ማመን ነው የሚጠበቅብን ብዬ አስባለሁ። እና ደግሞ ፈጣሪ በብዙ በረከት ደግሞ ከዚህም በኋላ ደግሞ በደንብ አድርጎ እንደሚባርከን እርግጠኛ ነን። በሌሊት ነው ሌሊት ኦልሞስት ካሜራው ላይ ቪዲዮውን ስናየው ደቂቃ ኦልሞስት ለ11:20 ጉዳይ ምናምን አይደለ የገባው። ከዛ እንደገባ መጀመሪያው በአጥር ነበር ዘሎ የገባው ቪዲዮ ላይ እንደምትመለከቱት።
እዛ በኋላ ያው መኪናዬን ቃኛት የዋናው መግቢያውን በር ራሱ ፈተሿላ ቼክ አድርጓል ሊገባ ፈያሰብ ይሆን ምን አላውቅም ወደ ቤት ሊገባ ራሱ በር ሞክሯልና ይሄን ቪዲዮ ካየኸው ግን ማለት ነው ይሄን ቪዲዮ ካየኸው እኛ ይቅር ብለናል ከዚህ በኋላ ግን መድኃኒዓለም ልቦና ይስጥ አረግምህም እኔ አንተን ልቦና ይስጥ አሜን ተተበልካችሁ እናንተ ኮሜንት ላይ እርገሙት እሺ አረስ ማማለት ነው ውሸቴን ነው ልቦና ይስጥ በሉት ያው በፖሊስ የተፈለገ ነው አመልክተናል ያው በህግ እንግዲህ ሁሉ ነገር እነሱ የሚያስፈልጋቸው ነገር ይዘው ሄደዋል እየተፈለገ ነው እንግዲህ እኛም እቃችንን እኛም ደግሞ መግዛት ያለብንን ገዝተናል ግዴታ ያው ያለ መስኮት መንቀሳቀስ አይቻልም ያለ ስፖኪዮ መንቀሳቀስ አይቻልም ግቢዋን ካመሰካየ በኋላ ምን አረገ ስፖኪዮን እንደዚህ አድርጎ ማለት ነው ሁለቱንም ስፖኪዮን ውስጥ ደግሞ ገባ ቦክስ ፋይሉን የፀሐይ መከላከያውን ምኑን ከዛስ ሽቶዬን መነጽሮቼን ጆሮ ጌጦቼን ለእንትን የምሰጠውን ብር ለፓርኪንግ የምከፍለውን 10 ብር እንደዚህ 10 ብር አስቀምጬ ነበር 10 ብር ነው ብቻ ግን ይኸውልሽ ማሪ ቀለም ጥሪ ብቻ ግን ብለሻል እኮ የት አለ ይሄው ዛሬ ማች ነው የለበስነው ዛሬ ተንኮሌ አውቄ ቡኒ ለብሶ እንደወጣ ስላወኩኝ እኔም አውቄ ቡኒ ለብሼ ከሰራሱ እናሳያችሁ ጥቁር ቆይ ነው ወርደን እናሳያችኋለን ከታችን ማች ነው የለበሰው እንደውም ወርዳለሁ አንወርድም እንደውም ወርዳለሁ ረፍ እንጂ በእናትሽ ዛሬ ከመኪና ይወርድ ሐሳብ የለኝም እኔ ወርዳለሁ አሳየኝ ሌቦ ይመጣል ረፊ እኔ ከመኪና ልወርድ ወይ ታብር እንደዛ ከሁሉም በላይ ደግሞ የሚያስቀው መጀመሪያ እኔ ነኝ መኪናውን ያየሁት ወርጄ ማለት ነው እታች ያለው ሮቶ ስለሞላ ወደ ላይ እንዲወጣልኝ ፓምፑን ላስነሳው ነው ወረድኩት ማለት ነው ከዛ ምን ነው ባለው ወርድ ያለ ጨርቅ ነውኩት እስቲ ተመልከቱት ቪዲዮ ምን እንዴት እንደሆንኩ ተመልከቱ ሳቂ አንቺ ምን አለብሽ እኔ ማለት ነው ካንተ ሪአክሽን በላይ የሚያስቀኝ የራሴ ሪአክሽን ነው እንመጣበታለን የሥራ ስልክ ያም ኬተሪንግ ተደውሎ ነው ካኔ ሪአክሽን ምን እንደሚያስቀኝ ልንገርክ ያንቺ ሪአክሽን ምንም ድምጽ አላወጣው ጸጥ ያልኩት ግን ምንድነው ያልኩት አልነበርኩም ካጠገብ አይ እንደዚህ ይዘሽ እንደነበር አስታውሳለሁ ኪዳን ማለት ኪዳን ማሪ ኮስተር በይ የማን ኮስተርና ነው የሚያምረው ኮስተር አሁን እንደዚህ መኪናዬ ምን ሆነሽ ነው ግን በቃ ማለት የውጭ እኮ አላስደነግጠኝም ስፖኪዮን አየሁት ከዛ በዛ በኩል ነው የመጣሁት ከዛ መስኮቱን መሰበሩ ነው ያየውና እኔ እንደዚህ መነቃቀል እንደሚችል መኪና አላውቅም አረ ጥርስ የሚነቀለው ይሄን ተነቅሏል እኮ የምር እኔ እንደዚህ እንደሚነቃቀል አላውቅም እንደሚሰረቅና በዚህ በመስኮት ሳየው የሆነ ባዶ ነገር ሁልቁልቅልቅ ኪዳነ ምህረት ደግሞ እንደዚህ ይወሰዳል እንዴ እንደዚህ ቢሰረቃል እንዴ እናቴ እንደዛለኩት ከዛ ኖላ ያው ገና ከእንቅልፍ ቀስቀሳር ላይ የወረድኩት ኖላ ደግሞ ለምን ጥለሽኝ ወረድሽ ብሎ እያለቀሰ ስለነበረ በቃ ምንም አላልኩም ልጠራልኩና ትቼክ ወደ ኖላ ገየሩት ከሄድኩ ማለት ነው እሱን ለባባበልና በጣም ግርም ምን ያለኝ እኔ ገራሚ አሰራረክ በዚህ አጋጣሚ ያው ፖሊሶቹን ስንጠራቸው ወዲያው ነበር የመጡት ማድረግ ያለባቸውን ነገር ሁሉ አረጉ አሻራ ማነሱ ቪዲዮንም ወሰዱ እንግዲህ ያው ሰውየው ማክስ አድርጎ ስለነበረ ቀረጻውም ደግሞ ብላክ ኤንድ ዋይት ስለነበረ ፊቱን መለየት ትንሽ አስቸጋሪ ነው ያስታውቃል ነው በአካባቢው አላቀውም ከዛ ደግሞ ምን እንደገጠመን መጥፎ ነገር ምን የሚገርም ነገር ልንገራችሁ ነገር ይቅርብን አይ እንንገራችሁ እንጂ ከአንድ ልጅ ወንድማችን ከጸበል እዛ ቤተክርስቲያን ቅርባችን አለና ከጸበል ወደ ቤቱ እየሄደ ውጪ ላይ ቆመን ፖሊሶቹ ነበሩ እንዴ አልነበረም ፖሊሶቹ አልመጡም ነበር ከዛ ቆመን እንዳለ ከላይ ያደረገው ጃኬት ጫማው ቡትስ ነገር ነው አንድ አይነት አለባበስ የለበሰ ልጅ ያው ከለር አይለይም እንደልኳችሁ ግን ቅርጹ ይሄ ስፌቱ የጃኬቱ ስፌት አንድ አይነት ነው ጫማው አንድ አይነት ነው ከዛ እንዴ ሌባው ብሎ ደግሞ በጠዋት መጣ እንዴ ምናምን ብለን ለምርመራ ትፈልጋለህ ብለን እንቀርገን ይዘን ሄደን ለፖሊስ ታለው ለፖሊስ ሰጠር ወዳልባት ሶሪ ይጣል ይቅርታ ከዛ በመለየ ነው ጸጉሩን ስናየው
ያኛው ዛሬ ጸጉር ያለው ይሄኛው ደግሞ ጸጉሩ መላጣ ነው። በዛም በሌላም ነገሮችም ይዘው ሰፈር ልጅ ነው ይዘው ሰፈር ልጅ ስለነበረ በዛ ታለፈንላችኋለን። ግን በጣም በሚገርም ሁኔታ እውነት ቀላል ብር አይደለም። ኦልሞስት ከ250 ሺህ ብር በላይ የተወሰኑ እቃዎችን ገዝተን ወደ መኪናው መልሰናል። የተወሰኑ የሚቀሩ ነገሮች አሉ። እነሱን ደግሞ ቀስ እያለን እያጠራቀምን እንግዲህ ምን ሞላው ይሆናል ማለት ነው። እና ምናልባት መንገድ ላይ መኪናችን በወረቀት ተደፍና ምናምን ካያችሁ ያው እንደዚህ አይነት ነገር ኬዝ ገጥሞ ነው። ነገም ከነገ ወዲያ እናንተ እንዳይገጥማችሁ ደግሞ ጥንቃቄ አድርጉ። አላርም አስሞሉ። መኪና ላይ አላርም ግጠሙ። አላርም አሁን አስደረገናል። አሁን ስትነኳት እሷ ነው የምትጮህልን መኪናችን። እኛ እንጮህ በሙሉ የምትቀሰቅሰው እሷ። እናም ደግሞ ሌላ አንደኛ ተጨማሪ ውሻ ለማሳደግ አስቤያለሁ። አስቤያለሁ። እና ተመልካቾች የመዝሙሬን ነገር አደራ እውነት መዝሙሬን ነገር እንትን እያላችሁኝ ሀሳብ እየሰጣችሁኝ በቀጣይ እንግዲህ ከእግዚአብሔር ጋር ከአንድ ሳምንት ውስጥ ካለቀቀላችሁ አይ ማሪ እንደዛት ቢማሪ እሱ አንድ ሳምንት አይደለም 15 ቀን ምናምን በትንሹ ስጡኝ። ለምን ቪዲዮ ጽድት ቆንጆ ቪዲዮ እንዲሰራ ነው የምፈልገው። ከመዝሙሩ ጋር በደንብ መዝሙሩን የሚገልጽ ድራማቲክ የሆነ ያለው ነገር ነው የምፈልገው። ልክ ሀዘኔን ሲጸና በደንብ እንደተጽናናችሁበት ይሄም እንደዛ እንዲሆን ነው የምፈልገው። ዳይሬክተሯ እንግዲህ የአንቺ ትልቅ ስራ ነው የሚሆነው። የአንቺ ስራ ተወጪ። እሺ እናመሰግናለን። በጣም እንወዳችኋለን። በቀጣይ እንግዲህ በባባ በልጆች ልደት በቃልዬ ልደት የምንገናኝ ይሆናል። ያም ኬተሪንግ ለሰርግ፣ ለልደት፣ ለተለያዩ ለሀዘን እና ያገጥማችሁ ከገጠማችሁም ደግሞ አለን። በይበልጥ ደግሞ በውጪ ሆናችሁ የእናት አባቶቻችሁን እንግዲህ በህይወት ሰጋ የተለያዩአችሁን ሞት ዓመትም ይሁን ዝክርም የቅዱሳን ዝክርም ያለባችሁ ስለትም ያለባችሁ ሰዎች እኛ ነዘዙን በዛችሁ መሰረት ሄደን እናበላላችኋለን። ላይ በነገራችን ላይ አሁን 3 አመት ይሞላል አይደል? አሁን 3 አመት ነው ላይ ይሞልታል። እሱም ደግሞ ማኑም ደግሞ ሁለተኛ ልጃችን ነው ሞስት በቅርቡ 1 አመት ይሞላዋል። ስለዚህ እኔም ደግሞ በቅርብ የሆነ አመት ይሞላኛል። 30 ትገባለች። በ30 ጉዞ ትጀምራለች። በ30 ማራናቱ ደዛ ደግሞ ሰው ያምናል። እንዴት? አረ ሰው ያምናል። እና ስንት ነሽ? እውነቱን አወጣው አዲስ ነው የሚባለው። ስንት ነው ግን? 28 ነው የሚይዘው። 28? ያው እና ደረሰሻል እኮ ምን ተለየ? አንተ እኮ ለ30 ነው የምትይዘው። ለምን እኔ ጋር ትጠጋጋለህ? እኔ 30 ይዛለሁ። ከዚህ በኋላ ስኳር አቆማለሁ፣ ዳቦ አቆማለሁ፣ ነጫጭ ነገር አቆማለሁ። ኮስተር ያለው ወደ አረቄ ወደ ኮስተር ወዳለ ነገር ሄዳለሁ ማለት። አረ ቆይ እንደድሜ ብዙ የተኮሳተረ ያለ አረቄ ጋር ምን አለ የተኮሳተረ እንዴ? ኮስተር ያለ ሚጥሚጣ ምናምን በርበሬ አሪያ አይበላም አንበላም። ስለዚህ ሚጥሚጣ፣ ሰናፍጭማ በላለሁ፣ ሎሚ፣ ዝንጅብል። አንቺ በጾሙ ጥሬ ስጋ ተንተናተሳተስ አሬ ሰሰሮ ምን ያልኩት ይኸው ሎሚ፣ ሰናፍጭ አሽኮ ሰናፍጭ ብቻ ነው ይበላል። ሰናፍጭ በእንጀራ አረ ይበላል። ምን አባት ያውቃለሁ እኔ። እስማ ይበላል የተመልካቾች። ከዛ ደግሞ ቅጠላ ቅጠል ብላ ቅጠል እኔ ፍየል አይደለሁም አልበላም። እሺ እንበላለን። ከ30 ዓመት በኋላ ቅጠላ ቅጠል ነው የሚባለው። እኔ እንኳን ድሮ ነው የምበላው። ግን እውነት ነው እኔ አሁን እፈራለሁ ስፖርት ብዙ ስለማንንቀሳቀስ። እውነት እንዴት እንደከሳው ደግሞ በአንድ ቪዲዮ ይላችሁ በጣላው። አከሳስሽንማ አንድ ነገራቸው በእናትሽ እኔ ያገኘኝ ቃልዬ ኬተሪንጉን እንደዚህ ያከሳት ስራውን ያከሳት ምናምን ይላሉ። እንዴ እኔ የበደልኳት ይመስል ንገረኝ፣ አንቺ ተናገሪ። አንድ ቪዲዮ ሰራላችኋለሁ እንዴ እንደምትከሳ። ኬተሪንጉ ነው ወይ ያከሳሽ? እሱን ተናገሪ። አይደለም ኬተሪንጉ አይደለም፣ ስራ አይደለም። ስራው ጫና አለው፣ ግን በጋራ ነው ሁላችንም አንድ ላይ ነው የምንጫነው። የሚጫነን የሚረግጠን አይደለም ስለ በድሎኝ ስራው አይደለም ነው። ራሴ በፍላጎቴ ነው የከሳሁት። እንዴት እንደከሳው ደግሞ ሜተዱን ደግሞ አንድ ቪዲዮ ይዤላችሁ። አንድ ቪዲዮ ይሞላልሻል ማለት ነው እኮ ንገራችሁ። አንድ ቪዲዮ ምናምን የሆነ ምግብ ሰርተሽ መጣጥ ሰርተሽ ምናምን እኮ እንደዛ ይበላሽ እንደዛ ሰራና ሳያቸውና አንበለውም። በቃ ይሄን መተው አለመብላት። ጸድ በርገር ምናምን ይሄ ጾም ከሆነ የጾም የበርገር ፍስክ ከሆነ ደግሞ የፍስክ ሰራላችሁና እንደዚህ ምግቦቹን አይነት ብፌ እንደረድርና አንበላው አይበላው። እንደዚህ እናየዋለን። ተመስገን ብላችሁ ፊታችሁን አዞራችሁ ትሄዳላችሁ። በቃ አለቀ። ሽሹ ከምግብ ሽሹ። ምግብ ነው በቃ። በጣም ምግብ አትበላም።
ኧረ መድኃኒዓለም ተፈጥሮ እንደ ተፈጥሯችሁ ነው። እኔ እሷንም እየበላሁ እንትን ሆዴን እየታመመ የኔን ምግብ እየበላሁ ከምግብ ብዛት ከሚተርፍ እያልክ ኧረ ምንም ከሚተርፍ አንቺ ካልበላሽ አይቀር ነው ልብለው ነው። አዎ ግን እሺ እናንተን እያወራሁ የሰራሁት ተመልከቱ። እናንተን እያወራሁ በልጅነታችን እኔ እንት ያለው ልጅ እያለው እንደዚህ እንደዚህ ወይ ልክ ይዳል በጣም ታደገ ወደ ተገመጥ ኧረ አይደለም ቆይ ይመጣል ካሜራው ነው መጣ ይሄ ይሻላል ማሬ የቦሮቦሮ ዛ የተከነጣጠለው እስገባ ላሳያችሁ እንዴት ተከነጣጠለ እኔ ማግር መንደገፍ ያርከዋለሁ ገደልከኝ ይኸው እዚህ ጋር ያለው አለ ግን አይዟችሁ ይሰራል እሺ ይደረጋል ይሄው እዚህ ጋር ሜሞሪ መሸፈኛ ነገሩን ያ ደግሞ የማነው ለእግር መደገፊያ ሆኖኛል ቦክስ ማድረጊያ ይሄ እንደዚህ የሚከፈተው ማለት ነው ድሮ እንደዚህ ነበር ከፍተን እቃ የምናወጣው አሁን እግሯን እያደረገችበት ነው አሁን እግር መደገፊያ አድርጌዋለሁ የሰው ዘርዛ እዚህ ጋር ደግሞ ኤሲያችን የለም ደግሞ ከላይ ደግሞ ተመልከቱት ፀሐይ መከላከያው ሁለቱንም አንስቶታል የትራስ ጨርቅም ወስዷል የቃል ፈርኒቸር ደግሞ በጣም የገረበኝ እንትን ማዳበሪያ የራሳችንን ማዳበሪያ ተጠቀመው በመጨረሻ እሱ ቪዲዮ አስገባላችኋለሁ የራሳችንን ማዳበሪያ በጣም ደስ የሚል ቪዲዮ ነው የሆነ እንትን ጥሬ ነው ምንድነው በምን እንግለጻ ክክ ነው የተለቀመ ክክ ማለት ነው ይሄ ተለቅሞ የተቀመጠ ቆሻሻው ክክ ተለቅሞ ከዛ ተቀምጦ ነበር ተሰጥቶ ማዳበሪያ ላይ ተደርጎ ነበር ከዛ እሷን ቀስ አድርጎ አንስቶ በጣም ባለሙያ ነው ደፋት አድርጎ እና ከዛ ደግሞ ውስጥ ያለውን ደግሞ በትራስ ጨርቅ ሶፋ ማች ለማድረግ ለመግዛት ብሎ የያዘው ትራስ ጨርቅ ነበር የምን ጨርቅ ነው ማለት የምን ጨርቅ የኛ ቤት ያለው ትራስ ጨርቅ ነው እሺ አይደጉል ብዬ አይደለ የኛ የራሳችን የቤታችን ትራስ ጨርቅ ነበርና የሶፋ ማለት ነው ትንሿን አስተዋወስኩ የራሳችንን ሶፋ ታዘዘ እሱን ትራስ ጨርቅ ደግሞ እንደዚህ ሽቶን መነጽሩ ምናምን እሱ ውስጥ አድርጎ በትልቁ ማዳበሪያ ደግሞ ሌሎቹን የነካከላቸውን ነገሮች እንዳለ አድርጎ አካፕ አድርጎ ደግሞ እኮ ይዞ ሲወጣ 11 ሰዓት ከምናምን ነበረ አጋጣሚ ጎረቤቶቻችን ወደ ቤተክርስቲያን ሲሄዱ አይቷቸዋል ተገናኝተዋል ሰላም እንደምን አድራችኋል ሁሉ ሰላም ነው ሁሉም ሰላም ነው ብላችሁ ተሸክሙ እዛ በቃ የተፈጠረው ነገር ይሄ ነው ምንም ማድረግ አይቻልም አሁን እንግዲህ ያው ተመስገን እኛ ደህና ነን ጦሳችሁን በቃ ጦሳችሁን እያላችሁ ኮሜንት አድርጉ ከዛ ውጪ ቪዲዮአችን በደንብ ላይክ እያደረጋችሁ ያው የቆየን ስለምንመጣ እንደ ድሮ እይታ አንጠብቅም ያው ራሱ ዩቲዩብ ለብዙ ተመልካቾች ማድረሱን ይቀንሰዋል ለምን በየጊዜው አክቲቭ ሆነን እየሰራን ስላልሆነ ማለት ነው ያላችሁት ግን የደረሳችሁ ግን ላይክ እያደረጋችሁ ኮሜንት እያደረጋችሁ ፍቅራችሁን ግለጹልን በቀጣይ ቪዲዮ እንግዲህ እንገናኛለን በደስታ ያገናኘን